ገና መምጣቴ ነው። በእንግሊዘኛ ማለት ብትፈልጉ ምን ትላላችሁ? መምጣት ምንድነው? መጀመሪያ ና ስትሉ ካም አንድ ያዙልኝ። ከዛን ገና የሚለውን ሐሳብ መግለጽ ስትፈልጉ ምን ትጠቀማላችሁ መሰላችሁ? ጀስት። እስኪ ድጋሚ ጀስት። ስለዚህ አይ ጀስት ካም የነበረችው ወደ ኬም ቀይሯት። አይ ጀስት ኬም ገና መምጣቴ ነው እያላችሁ። ገና መውጣቴ ነው ስትሉስ? አይ ጀስት መውጣት ምንድነው? ከአንድ ቦታ መውጣት ሊቭ አይደለም? ስለዚህ ኃላፊ አድርጉት ወይም ደግሞ ኃላፊ መልክ የሊቭ። አይ ጀስት ሌፍት ገና መውጣቴ ነው እያላችሁ ነው ማለት ነው። ገና ቤት መድረሴ ነው ሲሆንስ? ገና ቤት መድረሴ ነው። አይ ጀስት ጋት ሆም። አይ ጀስት ጋት ሆም ገና ቤት መድረሴ ነው። ገና እሷ ጋር መደወሌ ነው። አይ ጀስት መደወል ምንድን ነው? ኃላፊ አድርጉት ወይም ኃላፊ መልክ። አይ ጀስት ኮልድ ማንን? ሄር። አይ ጀስት ኮልድ ሄር። ገና መመለሴ ነው። አይ ጀስት ኬም ባክ። አይ ጀስት ኬም ባክ ገና መመለሴ ነው። ገና ከስራ መመለሴ ነው። በኮሜንት ጠብቃለሁ። ሰላማችሁ ይብዛልኝ።